ዛሬ ስለ ፈተና እናወራለን። መከራ አለ ወይስ ብሎ የሚጠይቀው ሰው ነው። አይ ሚን ዘንድሮ ብዙ ነገሮችን ስለምንሰማ ብዙ ልልን እንችላለን፣ ግን የትኛውም ሰው ክርስቲያን የሆነም ክርስቲያን ያልሆነም ሰው በዚች ምድር ላይ ሲኖር ከምድር ሁኔታ የተነሳ ከኃጢአተኝነታችንም የተነሳ በብዙ ነገር ውስጥ እናልፋለን። ይሄ ፈተና ነሰሰርሊ እንደሚታሰበው የእምነት ፈተና ነው ወይስ ክፉ ፈተና ነው? ላይክ አንዳንድ ነገሮች በግልጥ እኛ የሚደርሱብን የትኛውን መከራ ሲመጣብን ወይ የትኛው ፈተና ወደ ህይወታችን ሲመጣ ገስጸን ነው ነበር። we don't even question like ነገርየው የእግዚአብሔር ፈተና ይሁን አይሁን፣ ለበጎ ይምጣ ለክፉ ይምጣ ምንም ነው እንዴት ነው የምናውቀው? እንዴት ነው የምንለየው? ስለዚህ እያለን ያለው ፈተና ሁለት አይነት አለ በዚህ ኮንቴክስት። አንደኛው የእምነት ፈተና ነው፣ ሁለተኛ ደግሞ የምኞት ፈተና ነው። ሰው እንዴት አድርጎ ነው በመከራ ውስጥ ሲያልፍ በመከራ ውስጥ በሚያልፍበት ጊዜ ያንን እንደ ሙሉ ደስታ አድርጎ ሊቆጥር የሚችለው ስንል ያዛን መከራ ዓላማ ካላወቀ እግዚአብሔር በዛ መከራ ውስጥ ምን እያደረገ እንደሆነ በዛ ሰው የህይወት ውስጥ ካላወቀን እንደ ደስታ አድርጎ መቁጠር ቻሌንጂንግ ነው አክቹሊ የሚሆነው ማለት ነው። የዚህኛው ምኞት ፈተናውን ይዞ ሲመጣ ቻሌንጁን ይዞ ሲመጣ ኃጢአት ነው ውስጡ ያለው ነው። ኃጢአትን ነው የሚወልደው። ኃጢአትን ይዞ ይመጣል። ገብቷል አይደል? የምኞቱ መጨረሻ የሆነን ነገር በቃ ማግኘት አለብኝ ብለህ ጥጉ ድረስ ስትሄድ ገብቷል አይደል? በጽድቅ የሆነ ሳይሆን የትኛውንም አቋራጭ እጠቀማለሁ ብለህ ስትሄድ እጅ ስትነሳ ስታስነሳ እያልክ ስትሄድ ያ ምኞትክ ምን ይዞ መጣ ነው? ነገርየው ኃጢአትን ጸነሰ። ነገርየው ደግሞ እዛ ጋር ያበቃም። እግዚአብሔር ግን እምነታችንን ቼክ የሚያደርግበት ሊትመስ ፔፐር አለው። ገብቶሃል? ነክረ የምናወጣበት ነገርየው አሲድ ነው ቤዝ ነው እንደምንለው። የአሜን እምነት ቼክ የሚደረገው በፈተና ነው። ስለዚህ ፈተናው ሲመጣ ደግሞ የሚያገኘው ምኞትህን ሳይሆን እምነትህን ነው ቻሌንጅ የሚያደርገው። ተስፋ የምናደርገው ነገር እግዚአብሔር የሰጠን ተስፋ ከመከራው በኋላ ባሻገር የምናየው እዚችው ምድር ላይ ስላለ ነገር ከሆነ ከዓላማውም ጋር እየተላለፈ ነው። ሰላም እንዴት ናቸው? ተመልሰን መተናል። ሳምንታችሁ እንደምንድን ነበር? መልካም እንደነበር እናስባለን። አማን እንዴት ነህ? እግዚአብሔር ይመስገን። አሜን። እንዴት ነህ? ሳምንቱ መልካም ነበር። ሳምንቱ መልካም ነበር፣ እግዚአብሔር ይመስገን። ወይል በተለያዩ ርዕሶች ላይ ባለፉት ሳምንታት አንድ ላይ ከእናንተ ጋር ቆይታ አድርገናል። ዛሬም ደግሞ በሌላ ርዕስ ተመልሰን መተናል። በባለፈው ሳምንት የመንፈስ ፍሬዎች በሚል አንስተን ስለ መንፈስ ፍሬዎች ተወያይተን ነበረ። የመንፈስ ፍሬዎች ከማን ናቸው? እንዴት ነው ህይወታችን ውስጥ ደግሞ የሚገለጡት ብለን የመሳሰሉት ርዕሶችን አይተናል። ዛሬ ስለምንድን ነው የምናወራው? ዛሬ ስለ ፈተና እናወራለን። የፈተና አይነቶች ወይም ደግሞ መከራ ይለዋል ተመሳሳይ ፍቺው። ስለዚህ በዚህ ደግሞ አዲሱ ፍጥረት ወይም አዲሱ ሰው ፍሬ እያፈራ እንዲሄድ የሚጠበቀው ሰው የሚገጥሙትን መከራዎች ከዛ የመከራውን አይነቶችም መለየት እንዴት እንደምንችል እነሱን ያለን ወይስ ደግሞ ነሰሰርሊ ራሱ መከራ ይገጥመዋል ወይ? አዲስ ሰው ወይም አዲሱ ፍጥረት ክርስቲያን በመከራ ውስጥ ያልፋል ወይ? ስለዚህ ሲፈተን ወይም መከራዎች ሲመጡ ከእግዚአብሔር ዘንድ አለ ወይ መከራ፣ ወይስ ሁሉም መከራዎች ኔጌቲቭ ናቸው ከእግዚአብሔር አይደሉም ወይም ከጠላት ናቸው የሚሉትን ሀሳቦች እንመለከታለን ማለት ነው። በጣም መልካም ጥሩ ሀሳብ ላይ ነው ያስጀመርከን። በእርግጥ መከራ አለ ወይስ ብሎ የሚጠይቅም ሰው ይኖራል። አይ ሚን ዘንድሮ ብዙ ነገሮችን ስለምንሰማ ብዙ ልልን እንችላለን፣ ግን የትኛውም ሰው ክርስቲያን የሆነም ክርስቲያን ያልሆነም ሰው በዚች ምድር ላይ ሲኖር ከምድር ሁኔታ የተነሳ ከኃጢአተኝነታችንም የተነሳ በብዙ ነገር ውስጥ እናልፋለን። ሰውነታችን የሚጠይቀን ነገር አለ። እንበላለን፣ እንጠጣለን እና ቤዚክ የሆነው የሰውነታችን ሪኳየርመንትን ለማሟላት ስንል እንግዲህ በዚች መልካምነት በሌላት ምድር ውስጥ በዚህ ውስጥ እናልፋለን ማለት ነው። የትኛውም ሰው አክቹሊ ክርስቲያን የሆነም ያልሆነም ሰው ነው። ነገር ግን እንደ ክርስቲያን ደግሞ ራሳችንን ስናይ መጽሐፍ ቅዱስ ምን ይለናል ብለን ስናይ
በዓለም እስካለን ድረስ መከራ እንዳለብን እግዚአብሔር ቃል ይናገራል። ይህም ደግሞ እኛ ከዓለም እንዳይደለንም ደግሞ ይናገራል አይደል? ኢየሱስ ዮሐንስ ወንጌልን ስናጠና በህብረታችን ውስጥ ይህንን አንስተን ያየነው ሀሳብ ነው። ስለዚህ በእርግጥም መከራ አለብን የሚለውን መጽሐፍ ቅዱስ ያጸናልናል። ግን ኦፍ ኮርስ ይህንን መከራ ከብዙ አይነት ደረጃ አይተን ልናወራው እንችላለን። ፈተና የሚለውንም ሀሳብ አንድ ላይ ስለምናያይዝ እንደውም ጥሩ አድርገን ለማስቀመጥ የዛሬውን ውይይታችን ሀሳብ መከራና ፈተና ወይ ብንለው አንድ ላይ ዲስከስ ለማድረግ ይመቸናል። ምናልባት ለተመልካቾቻችንም መረዳት በደንብ ይቻል ዘንድ የዛሬውን ጥናታችን ቤዝ የምናደርገው ያዕቆብ መልእክት ላይ ነው አይደለ? ምዕራፍ 1ን የተወሰኑ ሀሳቦችን በጣም ፖፑላር ነው ስለ ፈተናና ስለ መከራ ስናስብ እዛ ላይ እስኪ አንብበን እንጀምርና። መልካም ሜንሽን እንዳረከው ነው የሐዋርያው ያዕቆብ መልእክት ምዕራፍ 1 ላይ ቁጥሮችን አለፍ አለፍ እያልን እናያለን። ስለዚህ ለመንደርደሪያ የሚሆነን ሀሳብ ምዕራፍ 1 ቁጥር 2 እስከ 3 ላይ እስከ 4 ኢንክሉድድ፣ ከዛ ደግሞ ዘለን ደግሞ ከ12 እስከ 15 ላይ እያልን ደግሞ ምዕራፍ 5 ጋር የምንሄድበት ይሆናል ማለት ነው። ስለዚህ ምዕራፍ 1ን ከቁጥር 1 እስከ 4 ሙሉን በጌታ በኢየሱስ ማነባዋለሁ። የምንወደው የጌታ ቃል እንደዚህ ይላል። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም። ከእናንተ ግን ማንም ጥበብን ቢጎድለው ሳይነቅፍ በልግስና ለሚሰጠው ሁሉ እግዚአብሔር ይለምን እያለ ይሄዳል። ቁጥር 12 በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። እንግዲህ እንደጀመርነው ነው መከራ ምንድን ነው? ፈተና ምንድን ነው? ወይም ደግሞ በዚህ ኮንቴክስት የሐዋርያው ያዕቆብ መልእክት ሜንሽን የሚያደርግልን መከራ ወይም ደግሞ የተጻፈላቸው ተደራሲያን ቁጥር 1 ላይ እንዳለው ነው ለተበተኑት ለ12ቱ ወገኖች ነው። ስለዚህ እነዚህ ክርስቲያኖች ተበትነው ባሉበት ቦታ የሚደርስባቸው ቻሌንጆች አሉ፣ ፈተናዎች አሉ። በክርስትና እምነታቸው በመቀበላቸው ምክንያት ደግሞ የሚመጣው ስደት አለ። ኖት ነሰሰርሊ ከአሕዛቦች ብቻ አይደለም፣ በአይሁዳውያን ኢየሱስ ክርስቶስን ባልተቀበሉ አይሁዳውያንም የሚመጣባቸው ስደት አለ፣ መከራ አለ፣ ቻሌንጆች አሉ። ይህንን ነው አድሬስ ሊያደርግ የፈለገው። ን ደግሞ ትልቁ ኮንስትሬናቸው የነበረው ፋይናንሻል ያላቸው ሚንስ በጣም ቻሌንጂንግ ሆኗል። አሁንም የሁላችንም ጥያቄዎች ሊሆኑ ይችላሉ። ግን ይሄኛውን ነገር እንዴት ነው አንደርስታንድ የምናደርገው? ይሄ ፈተና ነሰሰርሊ እንደሚታሰበው የእምነት ፈተና ነው ወይስ ክፉ ፈተና ነው? አንዳንድ ነገሮች በግልጽ እኛ የሚደርሱብን የትኛውን መከራ ሲመጣብን ወይ የትኛው ፈተና ወደ ህይወታችን ሲመጣ ገስጸን ነው የምናባርረው። we don't even question ነገርየው የእግዚአብሔር ፈተና ይሁን አይሁን፣ ለበጎ ይምጣ ለክፉ ይምጣ፣ ምንም እንዴት ነው የምናውቀው? እንዴት ነው የምንለየው? ራሱ በጣም አሪፍ። ስለዚህ እሱን እንግዲህ ከቁጥር 12 እስከ እንትን ላይ ባሉት ሌንሶች ዙሚን እያደረግን በደንብ እናየዋለን። ስለዚህ እዚህ ጋር እንደ ኮንቴክስት ያነሳ ነው ምንድነው እነዚህ ተደራሲያን የተጻፈላቸው ሰዎች በመከራ ውስጥ ናቸው፣ በስደት ውስጥ ናቸው፣ ፋይናንሻሊ ደግሞ ቻሌንጅ ውስጥ ናቸው። ስለዚህ ለእነዚህ ሰዎች የተጻፈ መልእክት ነው ማለት ነው። ስለዚህ ወደኛ ገልብጠን ደግሞ እናመጣዋለን አፕሊኬሽኑ እንዴት ወደኛ እንሰራለን የሚለው። ስለዚህ ለእነዚህ ሰዎች የሆነ ነገር ይላቸዋል፣ የእምነታችሁ መፈተን ይላል። ስለዚህ እኔ በጣም የረዳኝ አንድ ስብከት አለ ወይም ደግሞ አንድ ቲቺንግ አለ። እሱ ነው በደንብ ይሄንን እይታዬን የቀየረልኝ። ስለዚህ አሁን በዚህኛው ሌንስ ስናየው እዚህ ጋር የምናያቸው ሁለት አይነት ፈተናዎች ነው ያሉት ራይት። ቁጥር 2 ላይ የእምነታችሁ መፈተን ብሎ ሜንሽን የሚያደርገው ነገር አለ። ከዛ ደግሞ ቁጥር 12 እስከ 14 ሄደን ስናየው
ማንም ይላል ሲፈተን ይልና በእግዚአብሔር ፈተናለሁ አይበል። ለምንድነው ስትለው ቁጥር 14 ላይ በራሱ ምኞት ሲሳብና ሲታለል ይላል። ስለዚህ እያለን ያለው ፈተና ሁለት አይነት አለ በዚህ ኮንቴክስት። አንደኛው የእምነት ፈተና ነው፣ ሁለተኛ ደግሞ የምኞት ፈተና ነው። ምንድነው የሚለያያቸው? do you remember last time ስለ አዲሱ ፍጥረት ስናወራ የስጋን ምኞት አትፈጽሙ እሱን አታደርጉ እያለን በደንብ ቻሌንጅ ስናደርግ ነበር right? ምክንያቱም we don't deny like ስጋ መሆናችንን መሻት ፍላጎቶች እንዳሉን ምናምን ዲና የምታደርገው ነገር አይደለም። ገንዘብ ያስፈልጋል፣ በደንብ ያስፈልጋል። ነገር ግን even ይሄኛውን ምኞት የሚለውን ተርም ሄደን ካየ ነው it's not just ይሄ ዲዛየር ብቻ አይደለም ለስት በሚለው ነው እንትን የሚለው ሰው የፍላጎቱ ሌቭሉ የመፈለጉ ጥማቱ ወይም ጉጉቱ ልክ እንደ ለስት ነው። በጣም የሰፋ ኢንቴንሲቲን ያለው ሰው he will die for that matter ነው። ያንን ነገር ለማግኘት ሊገድል ሊሞት ምናምን ሊያደርግ ይችላል። ስለዚህ እሱ question መደረግ አለበት ነው። ምክንያቱም እምነት ያኛው ስጋችን ወይም ደግሞ ምኞታችን ድዌል የሚያደርገው ምን ውስጥ ነው? ስጋችን ውስጥ ነው right? ምክንያቱም መንፈስ አይደለም የሚመኘው ስጋክ ነው like ምንም ነገር ዲዛይር ቢያደርግ የሚያደርገው። እዚህ ጋር ደግሞ ስትመጣ ቁጥር 2 ላይ ያለው ሐሳብ ላይ የእምነታችሁ መፈተን ነው የሚለው። እምነትህ ከሆነ ደግሞ እምነትህ ስጋክ ላይ አይደለም ያለው፣ እምነታችን መንፈሳችን ላይ ነው ያለው። ስለዚህ የሁለቱን ኢንቲቲዎች ፈተና ነው እያወራን ያለ ነው ማለት ነው። ሰው ሲፈተን ኩዌስችን ማድረግ ያለብህ ቀድመክ ይሄኛው የመጣው ፈተና ወይም ቻሌንጅ የምር ቴስት የሚያደርገው ቴምፕት የሚያደርገው ምክንያቱም ጊዜ ነው ቴምፕት የሚያደርገው ምንን ነው ገብቷል? ምኞቴን ነው ወይስ እምነቴን ነው በሚል መንደርደሪ ሐሳብ ማየት እንችላለን ማለት ነው። በጣም መልካም ነው። ከዚሁ ሐሳብ ላይ ሳንወጣ ዓላማውንም አንድ ላይ አያይዘን እናያለን። ምክንያቱም በመከራ ውስጥ ስናልፍ በህይወታችን ጊዜያት ውስጥ ምናችን ይፈተናል የሚለውን አሁን አንተ ዲስከስ እንዳረክልናል። እምነታችን እንደሚፈተን ማለት ነው። የእግዚአብሔር ዓላማ በዚህ ውስጥ ግን ምንድነው? በመከራ ውስጥ እኛ ስናልፍ የእግዚአብሔር ዓላማ ምንድነው የሚለውን ወደዚህ ያሳመጣል። ወደዛ ከመሄድ በፊት ሁለቱን ኮምፔር ኦሬዲ ማድረግ ስለጀመርክ ልንለይም ያስፈልጋል። በህይወታችን ውስጥ በመከራ ውስጥ ስናልፍ እኛ እግዚአብሔር ላይ ያለንን መደገፍ እምነት ወይንም ክርስቶስ ላይ ያለንን እምነት የሚፈትነን ነገር ነው ያ ነገር፣ ወይንስ ደግሞ ስጋችን ውስጥ ያለውን ምኞት ቻሌንጅ የሚያደርግ ነገር ነው የሚለው ማለት ነው። እና ያዕቆብ በሁለቱ መነጽር አርገን ከላይና ከታች ያሉትን ሐሳቦች ልናያቸው ያስፈልጋል። ምክንያቱም እግዚአብሔርን ሄደን ስጋችንን በእንደዚህ አይነት ምኞት ይፈትናል ልንል አንችልም እግዚአብሔርን ማለት ነው። ምክንያቱም እዛው ጋር ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ በእግዚአብሔር ተፈተንኩ አይበል። ምክንያቱም እግዚአብሔር ሲጀመርም በእንደዚህ አይነት ነገር የሚፈተን አይደለም፣ ሰውንም በእንደዚህ አይፈትንም ነው። ስለዚህ ግልጽ አድርገናል ማለት ነው። ብዙ ጊዜ አሁን ላይ ልናጠራ ምናልባት ካስፈለገ ሰዎች በመከራ ውስጥ በምንም አንፈተንም ብሎ ወይንም እግዚአብሔር በዛ ውስጥ እንድናለፍ ፈቃዱ አይደለም ብሎ የሚያስቡ ሰዎች ካሉ፣ ነገር ግን እግዚአብሔር ከዛ የሚሻገር ዓላማ ያለው ይመስላል መጽሐፍ ቅዱስን ስናጠና ማለት ነው። እዚሁ ክፍል ላይ ስናነበው መከራ ምን እንደሚያደርገን ሲናገር ትዕግስትን እንዲያደርግላችሁ አውቃችሁ ይላችሁ። ትዕግስትን እንዲያደርግላችሁ አውቃችሁ ትርጉሙ ጽናትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት የሚል ሐሳብ አለ። እንደ ሙሉ ደስታ ቁጠሩት። ሰው እንዴት አድርጎ ነው በመከራ ውስጥ ሲያልፍ በመከራ ውስጥ በሚያልፍበት ጊዜ ያንን እንደ ሙሉ ደስታ አድርጎ ሊቆጥር የሚችለው ስንል ያዛን መከራ ዓላማ ካላወቀ እግዚአብሔር በዛ መከራ ውስጥ ምን እያደረገ እንደሆነ በዛ ሰው የህይወት ውስጥ ካላወቀን እንደ ደስታ አድርጎ መቁጠር ቻሌንጂንግ ነው አክቹሊ የሚሆነው ማለት ነው። እና ከዛው የሚቀጥለው ሐሳብ እንደዚህ ይላል። ትርጉሙ ጽናትን ይላል። ይሄኛው ግን ትዕግስትን እያለ ነው የሚያወራው። ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላል ማለት ነው። እዚች ጋር ሶስቷን ሐሳቦች አንድ ላይ እንድናያቸው ፈልጌ ነው። ከትርጉሙ ቀጥታ ባነበው አክቹሊ ደስ ይለኛል። ምንም የማይጎድላችሁ
ፍጹማንና ምሉዓን እንድትሆኑ ትዕግስት ስራውን ይፈጽም ይላል። በልዩ ልዩ መከራ ስታልፉ ተደሰቱ የሚላቸው ምክንያት ምንድን ነው? ጽናትን እንዲያደርግላችሁ አውቃችሁ ወይንም ትዕግስትን እንዲያደርግላችሁ አውቃችሁ ነው። ትዕግስትን ያስገኛል ነው በእንደዚህ አይነት መከራ ውስጥ በምንሄድበት ሰዓት ወር በምናልፍበት ሰዓት። ይህ ትዕግስት ግን ምንድን ነው የሚሰራው በእኛ ውስጥ ስንል ወይንም ምንድን ነው የሚሰራው ስንል ምንም ነገር የሚጎድለን እንዳንሆን ፍጹም እንድንሆን እና ደግሞ ሙሉ እንድንሆን ይናገራል። ፍጹማንና ምሉዓን እንድትሆኑ። ይህንን የመጽሐፍ ቅዱስ ሐሳብ ሌሎችም ቦታዎች ላይ ተንጸባርቆ እናያለን። ለምሳሌ ኤፌሶን ምዕራፍ 4 ላይ ስለ ቤተ ክርስቲያን ስጦታዎች ጳውሎስ በሚያስረዳበት ጊዜ ሙሉ ሰው ስለመሆን ክርስቶስን በማመን ወደሚገኝ አንድነት ያወራና በክርስቶስ ደግሞ ወደዛ ሙላት ወደ መድረስ ለክርስቶስ ቤት ደግሞ ፍጹም ስለመሆን ይነግራቸዋል። እዛ ጋር ስጦታዎቹን አንስቶ ነው የሚያወራቸው። ስጦታዎቹን አንስቶ ማለት ለቤተ ክርስቲያን የተሰጡ ወንጌላውያንን፣ ሰባኪዎችን እንደዚህ ወደዛ መንገድ እንዴት አድርገው እንድንደርስ እግዚአብሔር እንዳሰበ ይናገራል። እዚህ ጋር ግን የሚናገረው ሰዎች በመከራ ውስጥ በማለፋቸው የተነሳ ወደ እነሱ ህይወት የሚመጣው ይህ ጽናት እንዴት እንደሚያደርጋቸው ነው የሚያስረዳው ማለት ነው። ትዕግስት ወር ጽናት በውስጣችን ውስጥ የሚያደርገው ነገር ምንድነው? ፍጹም ምሉ እንድንሆን ምንም ነገር ደግሞ ያልጎደለን እንድንሆን። ለምን ሲባል ለእግዚአብሔር ዓላማ፣ እግዚአብሔር በህይወታችን ላይ ሊያደርገው ላለው ዓላማ ምንም የጎደለን እንዳንሆን። ምሉ ደግሞ ስንል ደግሞ በሙላት ክርስቶስን እንድንገልጽ፣ በሙላት ወደዛ ነገር እንድናድግ። ፍጹም ደግሞም ስንል ደግሞ ምንም እንከን የሌለበት የጠራ ነው ፍጹም ዲፋይን የምናደርገውና ስለዚህ እነኚህ ነገሮች በማወቅ እግዚአብሔር እኛን ምን እያደረገን እንደሆነ በእንደዚህ አይነት ነገሮች ስናልፍ እያጠራን አክቹሊ እንደሆነ ያማረ የቤቱ ዕቃዎች እያደረገን እንደሆነ በማወቅና በመረዳት ምን ማድረግ አለብን? ሪጆይስ ልናደርግ ያስፈልጋል ነው ትልቁ ሐሳብ። ልንደሰት ያስፈልጋል ብሎ ይናገራል ማለት ነው። በእርግጥ we are not መከራን ኢንቫይት እያደረግን ወደ ሰዎች መከራ ወደ ህይወታችሁ ይምጣ የሚልን ነገር ለመናገር ሳይሆን፣ ነገር ግን ስለ አዲስ ፍጥረት እያወራን ከመጀመሪያው ጀምሮ የያዝነውን ሐሳብ ስለ ወንጌል፣ ስለ ኃጢአት፣ ስለ ወንጌል ስናነሳ፣ ስለ አዲስ ፍጥረት፣ ስለ መንፈስ ፍሬዎች ስናነሳ እንደ ክርስቲያን ደግሞ በዚች ምድር ላይ ስንመላለስ ከዚች ምድር አይደለንም እና መከራ አለብን። በመከራ ውስጥ እናልፋለን። በመከራ ውስጥ ግን ስናልፍ መከራዎች ላይ ያለንን ፐርስፔክቲቭ ልንለውጥ ያስፈልጋል። በተለይ ደግሞ እንደ ክርስቲያን የምናልፍበት ስንል ምን እያለን ነው? ከክርስቶስ የተማርነውን ህይወት ስንኖር በዚች ምድር ላይ የምናልፍባቸው መከራዎች አሉ ነው። ያን ላይ እንዴት ልናደርግ ያስፈልጋል? ሪጆይስ ልናደርግ ያስፈልጋል። ምክንያቱም እግዚአብሔር እየሰራ ስለሆነ፣ እግዚአብሔር ዓላማውን እየፈጸመ ስለሆነ በዛ ውስጥ ነው። ምን ትላለህ ስለ ዓላማዎቹ ብናነሳ እዚህ ላይ? የመጀመሪያው ዓላማው የፈተናውን አይነት ክርስቲያን አይደንቲፋይ እንዲያደርግ ነው። የአዲሱ ፍጥረት የሚመጡበትን በህይወት የሚመጡትን የተለያዩ መከራዎችና ፈተናዎችን በደንብ ለይቶ ማየት። ከእግዚአብሔር ዘንድ ነው ይሄኛው ፈተና ወይም ቻሌንጅ የመጣው ኦር ከክፉ ነው ወይ? ስለዚህ ከክፉ ይባል የለም ግን ላይክ ከምኞቱ የተነሳ ምክንያቱም የዚህኛውን የስጋ ወይም ደግሞ ፈተናውን ባጭሩ ብለን ብናልፍ ማንም ሲፈተን አለ። ስለዚህ ይሄኛው ፈተና ክርስቲያን ስለሆንክ ስላልሆንክ አይደለም። በዛኛውም ጋር ሊመጣ ይችላል፣ አሕዛብም ጋር ሊኖር ይችላል፣ የማያምኑትም ሰዎች ሊፈተኑት የሚችሉት ፈተና ነው። ማንም ሲፈተን በእግዚአብሔር ፈተናለሁ አይበል። ምክንያቱም እግዚአብሔር በዚያ አይፈተንም፣ ማንንም ደግሞ በክፉ አይፈትንም። ሲጀመር እግዚአብሔር ሩሩ ነው ያለ አይደለ? እግዚአብሔር እኛም በማሰቃየት ኢንፋክት ያኛውንም የመንፈሱንም ፈተና በመፈተን እኛም በማሰቃየት ሳቲስፋይድ ስለሚሆን አይደለም። ልክ እንዳልከው ነው፣ ፍጹም ሙሉዋን እንድንሆን ስለሚፈለግ ነው። ዌልካም ቱ ዳት። ይሄኛው ፈተና ግን ሰው በስጋው ምኞቱ ይሄ እኮ ባይገርም ለአዲስ ፍጥረት የተጻፈ ነው። it seems like ለአሕዛብ የተጻፈ ክፍል ብቻ ይመስላል፣ የተጻፈ መልእክት ይመስላል። ምክንያቱም በስጋው ምኞቱና ምን እያልን ነው? አዲስ ፍጥረት ነኝም ብሎ ክርስቲያንም ሆኖ በስጋው ምኞት የሚታለል አለ። ሰላም ለእናንተ ይሁን። ሰላም ለኛ። በስጋው የሚታለል አለ። ይሄኛው ለስቱ እየሰፋ ከሄደ፣ ዲዛይሩ እየጨመረ ከሄደ obviously it will pull something ወደ ህይወቱ ይዞት ይመጣ። ምክንያቱም ቀኑ ሙሉ ሜዲቴት የምታደርገው ነገር
የስጋውን ነገር ምኞቱን ይሄ ለስት የሆነውን ነገር መሳብ ከሆነ ኦፍ ኮርስ ይዞ በሚመጣው ነገር አለ ነው። ስለዚህ እንደዚህ ሲመጣ ቻሌንጅ ሲያጋጥመ ክርስቲያን ስለሆንክ አይደለም የተለየ ፈተና የመጣበት ነገርየው በራሱ ሲመጣ ይዞት የሚመጣው ነገር ስላለ ነው። ስለዚህ ይሄኛው ምኞት ፈተናን ይዞ ይመጣል። ችግሩ ምንድነው? የዚህኛው ምኞት ፈተናውን ይዞ ሲመጣ ቻሌንጁን ይዞ ሲመጣ ኃጢአት ነው ውስጡ ያለው ነው። ኃጢአትን ነው የሚወልደው ነው። ኃጢአትን ይዞ ይመጣል። ገብቷል አይደል? የምኞቱ መጨረሻ የሆነን ነገር በቃ ማግኘት አለብኝ ብለህ ጥጉ ድረስ ስትሄድ ገብቷል አይደል? በጽድቅ የሆነ ሳይሆን የትኛውንም አቋራጭ ጠቀማለሁ ብለህ ስትል እጅ ስትነሳ ስታስነሳ እያልክ ስትሄድ ያ ምኞትክ ምን ይዞ መጣ ነው? ነገርየው ኃጢአትን ጸነሰ። ነገርየው ደግሞ እዛ ጋር ያበቃም ያድጋል። ኃጢአት ደግሞ ይላል ምኞት ጸነሰ ኃጢአትን ትወልዳለች። ኃጢአት ደግሞ ትጎረምሳለች፣ ትፈነዳለች፣ ታድጋለች። ካደገች በኋላ ግን ምን ይላል? ሞትን ትወልዳለች ይላል። ኢንድ ፖይንቱ ምንድነው? የዚህኛው የስጋው ምኞት ይዞበት የመጣው ነገር ኃጢአት፣ ከዛ በኋላ ሞት ነው። የዛኛው ደግሞ የኛን የእምነታችንን መጥራት የእምነታችንን ውድ መሆን ወደዛው ወደ እሱ ሐሳብ እንመለሳለን። ግን እዚህኛው ላይ ያለን ሌላው ልንዘነጋው የማይገባው ሰይጣን ፈታኝም እንደሆነ ነው። አክቹሊ ሰይጣን ኃጢአት እንድንወድቅ የሚፈትን ነው። ለምን ይፈትን? at the end of the day output ምን ስለሆነ ነው? ሞት ነው። ከእግዚአብሔር እንድንለይ ስለሚፈልግ ነው። from the very beginning እንዳየነው መመለስ እንችላለን። እንደውም በጣም በተለያዩ ቦታዎች ላይ ሰይጣን ፈታኙ ተብሏል። አንድ እንደው ደስ የሚለኝ ተሰሎንቄ ላይ ጳውሎስ ጢሞቴዎስን ሲልከው ቼክ እንዲያደርግባቸው ምናልባት ፈታኙ ፈትኗቸው ይሆን ዘንድ ብሎ ይጠቀማል ይሄን ቃል ማለት ነው። እና ፈታኙ ሲል ሰይጣንን ነው ሪፈር እያደረገ ያለው። ኢየሱስንም ፈታኙ ይላል ማቴዎስ ላይ ኢየሱስ ፈታኙ ብሎ ይጠራዋል። እና ሰይጣን አክቹሊ በዚህ ማንነቱ ራሱ የታወቀ ነው በክፉ እንደሚፈትነን ከእግዚአብሔር እንድንለይ ከእግዚአብሔር ሐሳብ እንድንወጣ የሚያደርገንን ፈተና ነው ይዞ የሚመጣው ነው። ያ መንፈስን ሳይሆን ወይም እምነትን ሳይሆን ቻሌንጅ የሚያደርግክ ኤግዛክትሊ የስጋህን ምኞት ነው። ኢንፋክት ላይክ የትኛውን ቦታ ካየኸው ለስጋችን ኮምፎርታብል የሆኑ ነገሮች ፕሮቫይድ በማድረግ ወይም ደግሞ በማሳየት እንሂድ ዘፍጥረት ላይ የጀመርንባት ሔዋን ጋር ላይክ ነገርየው እኮ እንደዛ ሆኖ አይደለም፣ ግን እሱ ያቀረበበት ፕሬዘንቴሽን ቴክኒኩ ምኞቷን አገኘው። ገብቷል አይደለ? እዛ ጋር ያለውን ነገር ሲያገኝብክ ምኞት ጋር ከመጣና ለሱ ነገር ክፍተት ከተገኘ ኢንድ ፖይንቱ ሞት ስለሆነ ሞት ስንል ደግሞ ባይናው የሚከታተሉ ሰዎች ያውቃሉ ስለዘላለማዊ ሞት ነው እያወራን ያለ ነው። በስጋ ስለመሞት ነው። እሱ ከሆነ ታርጌቱና ውጤቱ እሱ ከሆነ you should be conscious ነው። ለዛ ነገር ሪስፖንድ የምታደርግበት እንትን አለ። ግን የኛ ፎከስ ላመኑት ለአዲስ ክርስቲያኖች ስለሆነ ወይም ለአዲስ ሳይሆን ለአዲሱ ፍጥረት ስለሆነ ወደ እምነት ፈተና እንምጣ። አሁን ምን አላቸው ወንድማችን ያዕቆብ ሐዋርያው ያዕቆብ? እምነታችሁ ሲፈተን አለ እግዚአብሔር ቅድም ኤክስፕሌን እንዳደረግከው ነው ትዕግስትን ያደርጋል። ትዕግስት ደግሞ ምንም የማይጎድላቸው ኮምፕሊት አይደለም ፍጹም ኮምፕሊት የሆኑ ሙሉዋን ትሆኑ ዘንድ ስራውን ይፈጽም። እግዚአብሔር እምነታችንን ቼክ ያደርጋል። እኔ አምናለሁ ስልክ ወይም ደግሞ አንተ እምነትህን ስትገልጥልኝ ቃልህን ነው ኦን ላደርግ የምችለው እንጂ በምንም ቻሌንጅ ላደርግ አልችልም። እምነትህን ውስጥ ገብቼ ማየት አልችልም። ራይት? እግዚአብሔር ግን እምነታችንን ቼክ የሚያደርግበት ሊትመስ ፔፐር አለው። ገብቶሃል? ነክረ የምናወጣበት ነገርየው አሲድ ነው ቤዝ ነው እንደምንለው። የአሜን እምነት ቼክ የሚደረገው በፈተና ነው። ስለዚህ ፈተናው ሲመጣ ደግሞ የሚያገኘው ምኞትህን ሳይሆን እምነትህን ነው ቻሌንጅ የሚያደርገው። ለዚህ የሚሆኑ ጥሩ የመጽሐፍ ቅዱስ ሰዎች ምሳሌዎችን ሜንሽን እናደርጋለን ሌተር ኦን። እግዚአብሔር ይህንን እምነትህን ኦን ሲያደርግ፣ ምክንያቱም እግዚአብሔር በመጨረሻ እንግዲህ ሲመጣ ኢየሱስ ክርስቶስ ምድር ላይ ፈልጎ ካገኘ በጣም የሚገርመው በምንድን ነው? በእምነት እምነትን ፈልጎ ካገኘ በጣም ይደሰታል። ራይት? ልክ እኛ ሁላችን ምን እንላለን? በኢየሱስ ክርስቶስ እናምናለን እንላለን አይደለ? ያ እምነታችን ግን ሪሊ ቴስት ይደረግ ነው። ሌትስ ብሪንግ ኢት ቱ ዘ ቴብል እና ቼክ ይደረግ። እግዚአብሔር ቼክ ይደረግ ሲል በቃላት አይደለም፣ እኔ እናንተ እንደዚህ አቀናጅተን እንደምናወራው አይደለም፣ በቻሌንጅ ውስጥ ያሳልፈዋል። አንደኛ ጴጥሮስ ላይ ያለው ሐሳብ ማለት ነው። ወደዛ እየሄድኩ ነው። መልካም። በመከራ ውስጥ ይሄዳል። ያ መከራ
ያ እሳት በደንብ ያንተን እምነት ይለያል ማለት ነው። እንግዲህ ስለ ወርቅ ታወራናለህ ብዬ በደንብ ኤክስፔክት አደርጋለሁ። ቀጥሎ የጴጥሮስ መልእክት እግዚአብሔር ነው ይህንን ፈተና ወደ ህይወታችን ያመጣው። ለምን ሲባል ሊያጠፋ አይደለም። በጣም ደስ የሚለው ለዚህ እኮ ነው። እንደ ሙሉ ደስታ ቁጠሩት ሲል በቃ ዝም ብለህ ደስ ይበላ አይደለም። you should be really excited። ለምን? ምክንያቱም at the end of this test ይዞ የሚመጣው ነገር የዘላለምን ህይወት ነው። ምክንያቱም በደንብ ብናነበው እናየዋለን። እግዚአብሔር ይህንን አድርጎ ሲጨርስ ፌል አድርጋል ለማለት እኮ አይደለም። ፈተናው አንተን ለማጥፋትም አይደለም። ምክንያቱም አንደኛ ጴጥሮስ ላይ ይርኩ ይደጋግም ይሄ ፈተና አንተን ፍጹም ወደ ማድረግ ኮምፕሊት ወደ ማድረግ ልጁን መልክ ወደ መግለጥ ነው ይዞክ የሚሄደው። ስለዚህ መውደቅ የሚባል ነገር የለውም። ስለዚህ ለቅዱሳኖች ማለት የምፈልገው ነገር በእንደዚህ አይነት ፈተና ውስጥ ያላችሁ ሰዎች ይሄ ፈተና ለማጥፋት ወይም ለጥፋት አይደለም የመጣው፣ እናንተን ኮምፕሊት ለማድረግ ነው። አንደኛ ጴጥሮስ ላይ የምናገኘውን ሐሳብ ላንብበው። ምናልባት ከቁጥር 6 ጀምሮ ያለውን እዛችሁ ጋር ነው ማነበውና ተመሳሳይ ይዘትን ያለው ነገር ይናገራል። አሁን ትርጉሙ ነው ማነበው። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉ እንኳ በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርን፣ ውዳሴን እንዲያስገኝላችሁ ነው ይላል። አሁን በጣም ኢምፖርታንት የሆነ ነገር ላይ ነው። ቅድም አንተ አንድ ያነሳው ሐሳብ እግዚአብሔርን ምንድን ነው የሚያስደስተው፣ እግዚአብሔር በዚች ምድር ላይ ምንድን ነው የሚያስደስተው ስንል እምነት እንደሆነ አይተናል ማለት ነው። በመከራ ውስጥ ስናልፍ እግዚአብሔርስ ምናችንን ነው ቴስት የሚያደርገው ስንል እምነታችን ምን መሆኑን ብለን ስንጠይቅ ጴጥሮስ ላይ ምን ይላል? እውነተኛነቱን ለማረጋገጥ ነው። እግዚአብሔር የእምነታችንን እውነተኛነት ማረጋገጥ ይፈልጋል። በዚች ምድር ላይ ስንኖር እግዚአብሔርን የሚያስደስተው እምነታችን ነው። በመከራው ስናልፍ እግዚአብሔር የሚፈትነው እምነታችንን ነው። ጌታችን ኢየሱስ ክርስቶስ ዳግመኛ ደግሞ ሲመጣ ለክብርና ለምስጋናም ደግሞ የሚሆነው ይኸው እምነታችን ነው። ለምን ሲባል ጴጥሮስ እንዴት አድርጎ ያስቀምጠዋል? ወርቅ ብዙ ቢጠራም ይላል። ወርቅ ለምሳሌ የሚጠራ ነገር ነው። ወርቅ ለምሳሌ አለው ብዙ ቅልቅል አለው 14 ካራት 18 ካራት 24 22 ምናምን ካራቱ የጨመረ ሲሄድ በጣም የጠራ ሙሉ ወርቅ ብቻ ምንም የለው ነው። በጣም ውድ እየሆነ ይሄዳል። ራይት። ግን ወርቅ እንደዛ ምንም ቢጠራም በጣም የጠራው ወርቅ 100% ጎልድ የሆነው ምንም ሌላ ነገር ከሱ የሌለው ከወርቅ ውጭ የሌለው ወርቅ ይጠፋል። ጠፊ ነው። ጠፊነቱ ደግሞ ላይክ በእሳቱ ነው እኮ ራይት። ላይክ እሳቱን ከሚችለው ልክ በላይ ካደረክበት ኮንቴክስቱ ታጠፋዋለህ እሳቱ ነው። ግን ደግሞ እንዲጠፋ ስለማፈልግ ሞዴሬት የሆነ ቴምፕሬቸር አድርገህ ነው የምትፈትነው። እና ከወርቅ ይልቅ እጅግ የከበረው እምነታችሁ በእሳት ተፈትኖ ቢጠራም ጠፊ ከሆነ ወርቅ ይልቅ ወርቅ ጠፊ ነው። የፈለገ ነገር ቢጠራም በእሳት ወርቅ at the end of the day ይጠፋል ነው። በእሳቱም ይጠፋልም ባለ መጨረሻም ጠፊ ነው። it doesn't exist ነው። እዚህ ጋር ላነሳ የፈለኩት ሐሳብ ጠፊ ነው። ጠፊ ከሆነ ወርቅ ይልቅ ግን እውነተኛ መሆኑ እንዲረጋገጥና የእምነት ኢየሱስ በሚገለጥበት ጊዜ ምስጋናና ክብር ያስገኝላችሁ ዘንድ ነው። ኢየሱስ ክርስቶስ ደግሞ ሲገለጥ ደግሞ ሲመጣ እግዚአብሔር መጥቶ የሚያየው እምነታችንን ነው። እምነታችን has it stood the test of trials። እግዚአብሔር የከበረ እምነት መሆኑን የሚያውቀው ወይም ደግሞ እንደዛ አድርጎ ለክብር ለምስጋና የሚያስገኝልን የተባለው ይህ እምነት በዚህ በፈተና ውስጥ ስናልፍ መቆየቱ ነው ወይንም መጽናቱ ነው። እውነተኛ መሆኑ የሚታየው በዚህ ውስጥ ነው። ስለዚህ ምንን እያገኘን ነው ስንል እምነታችን እንዴት የሚጠፋ ነገር አይደለም። ሌተር ክርስቶስ ሲመጣ ይታያል። እውነተኛነቱ ግን የሚረጋገጠው እንግዲህ ተፈትኖ
በዚህ ውስጥ ሲያልፍ ነው ተፈትኖ ሲያልፍ ነው እና እግዚአብሔር ይሄ አንተ የምትወደው ሐሳብ ነው እግዚአብሔር ምንም ያልጠራን ምንም እስከነ ኢምፒዩሪቲው የሆነን እምነት አይደለም የሚያከብረው እግዚአብሔር እንደዚህ ለክብርና ለምስጋና እንዲያስገኝላችሁ ነው ብሎን ያለን እምነት ምን አይነት ነው የተፈተነ ነው የጥርት ያለ ነው ለማለት ነው ያው ይሄ ፈተናን አሁን እዛው ጴጥሮስ ላይ ብትሄድ መጨረሻ ላይ ሐሴትና ደስ ይበላችሁ ይላል ምክንያቱም at the end of the day ይዞት የሚመጣው ሽልማት ፕራይስ ስላለ አሁን ምን አለን እዚህ ወደ ያዕቆብ ላይ ስንመለስ ያዕቆብ 3 ላይ እንደ ሙሉ ደስታ ቁጠሩት ካለ በኋላ ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽማል ትዕግስት ሲል የትኛውን ትዕግስት ነው ገብቷል አይደለ ማንን ነው የምንታገሰው በተለምዶ አለ ትዕግስት ሲባል የሚፈትነንን አካል ወይም ደግሞ ተፈታተነን ምንለው አካል አለ ራይት ይሄኛው ትዕግስት ግን እግዚአብሔርን ነው የምንታገሰው የመከራ አይነት ሲያወርድብህ እንግዲህ እግዚአብሔር according to the context የእምነት ለመፈተን እግዚአብሔር ልክ ወርቁን በእሳት እንደሚፈተነው እግዚአብሔር ብዙ መከራዎችን ሲያደርግ በህይወትክ ላይ ፈተናዎችን ሲያመጣ ትታገሰዋለህ ነው በቃ ትለምዳለህ ትዕግስት የሚባል ነገር ዲቨሎፕ ታደርጋለህ ለምን ትዕግስት ይዞት የሚመጣው ሽልማት ስላለ ለተሮን ፍጹምና ሙሉ ስለሚያደርግ ነው ስለዚህ እግዚአብሔር እንታገሰው በመከራ ውስጥ የምታልፉ ሰዎች ካላችሁ ይህ መከራ እግዚአብሔርን መታገስ ያስተምረናል ይሄንን ካልን መጽሐፍ ቅዱሳችን ላይ ያሉ ሰዎች አሉ በዚህ በትዕግስት የምናውቃቸው immediately like ምን ሄደው ያዕቆብ ኢዮብ ላይ ነው ራይት ግን እዚሁ የያዕቆብ መልእክት ላይ ሜንሽን የሚያደርግልን ሰው አለ ምዕራፍ 5 ላይ ከቁጥር 10 ጀምሮ እንደዚህ ይላል ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ ይላል ከብሉይ ኪዳን ሪፈር እጅግ ብዙ ሰዎች አሉ በጣም ሜንሽን ልናደርጋቸው የምንችለው አባታችን አብርሃም ጋር ምን መጣለን ተመልከቱ አለና እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን ብፁዕ ኢዮብ ማለት ነው እንላቸዋለን ኢዮብ እንደታገሰ ሰምታችኋል አለ ጌታም እንደፈጸመለት አይታችኋል ጌታ እጅግ የሚምር የሚራራም ነው ሁለት ነገር አንደኛው ኢዮብ የደረሰበት መከራና ቻሌንጅ አለ ፈታኙ ያልከው ሄዶ ሊፈትነው ሲሄድ ከእግዚአብሔር ጋር የነበራቸው ዲያሎግን ካየው ኢዮብ እኮ አንተን የሚያመልክ ወዱ አይደለም ነገሮቹን ሁሉ ጠብቀህለታል ፕሮቴክት አድርገህለታል ገብቷል አይደለም እግዚአብሔርስ ኢዮብ ቢሆንም ባይሆንም ይታመነኛል ያመልከኛል ገብቷል አይደለ እግዚአብሔር የኢዮብን እምነት ፈትኖ አይቶታል ከዛ በፊት አልተገለጸልንም በምን እንዳገኘው ግን እግዚአብሔር ፕሩቭ እንዲደረግለት ይሄኛው ፈታኙ መጥቶ ቻሌንጅ ስላደረገ እግዚአብሔር is sure ኢዮብ ፈተናውን እንደሚያልፍ እንግዲህ በህይወቱ ያልተጻፈልን ክፍል ይኖራል ማለት ነው ብዙ ያሳለፋቸው ቻሌንጆች እምነቱ ተፈትኖ ጠርቶ የተገኘበት ራይት አሁን ቀጥሎ ሊመጡት ያሉት ፈተናዎች ደግሞ የበለጠ ሊያደርገው ነው እንግዲህ እግዚአብሔር ሊታገስ ነው ማለት ነው ስለዚህ ኢዮብ በፈታኙ አነሳሽነት በእግዚአብሔር ፈቃጅነት እሱ ላይ ፈተናዎች ደረሱ መከራዎች ደረሱ እነሱ መከራዎች ኢዮብን ምን አደረጉት ነው ገብቷል አይደለ ሄደ ካየው ያ መከራ እኮ በጣም ኤክስትሪም የሆነ ነው እስከ ጥጉ ድረስ ሄደ ነው ግን at the end of the day ከእግዚአብሔር ላይ ፈቀቅ አላደረገውም ቅድም እንዳልነው ፈተናው የምትወድቀው ነገር አይደለም እምነትህ ከሆነ የሚፈተነው እምነትህ ፌል ማድረግ የሚባል ነገር የለውም ነገሩ ወደ ፐርፌክሽን ማምጣት ነው አንተን ኮምፕሊት ወደ ማድረግ ስለማምጣት ስለሆነ ማለት ነው ስለዚህ ስለ ኢዮብ እስቲ የምትለው ካለ ኖ ኢዮብ ላይ ልመጨምረው የለም ግን በጣም ኤግዛምፕል ሊሆን ይችላል ብዙ ጊዜ በኮንቨርሴሽኖች ላይ በታሪክም ልናነሳው እንችላለን ግን ምሳሌ ይሆነናል የኢዮብ ትዕግስት መጽሐፉ እንደሚያነሳው ማለት ነው ምናልባት ሐሳባችንን እየቀጠልን በዚሁ ላይ ስንሄድ ዓላማውን በቃ በግልጽ ቁጭ ስናረጋው እግዚአብሔር እኛ በተለያየ መከራዎች ስናልፍ ወይንም እንድናልፍ ሲፈቅድ የልጁን መልክ እንድንመስል ሊያደርግ ነው በዛ ውስጥ አጥርቶን የልጁን መልክ እንድንመስል ነው ስለዚህ የእግዚአብሔርን ዓላማ በማወቅ ደስተኛ ልንሆን ይገባል ነው ጽናት ወይንም ትዕግስት ይህንን ያደርጋል ግን ደግሞ
ሰዎች ወርክ አራውንድን ቢፈልጉስ ወይንም ኢንጌጅ ባያረጉስ? አሁን እግዚአብሔር በእንደዚህ አይነት መከራ ውስጥ ሲያሳልፈን እግዚአብሔርን ተደግፎ ፌስፉል ከመሆን ይልቅ ወደ የትኛው ቢሄዱ ወደ ስጋ ምኞታቸው ሊሄዱ ይችላሉ። እግዚአብሔር እምነታችንን ሲፈትን እኛ ግን አክቹሊ ወደ ስጋችን ምኞት ልንሄድ እንችላለን። ይህንን ላሰምርበት እኔ እፈልጋለሁ። ምን ለማለት ነው? ለምሳሌ በገንዘብ ማዋጣት ውስጥ፣ ህመም ውስጥ፣ ችግር ውስጥ ልናልፍ እንችላለን። እግዚአብሔር በዛ ውስጥ እኛን ሊያደርስ የፈለገው ሀሳብ አለ። እኛ ግን ዊኩድ ዲቪየት ነው። እኛ እግዚአብሔር ላይ ባለመደገፍ አይደለ፣ ይህን ነገር ባለመረዳት ወርክ አራውንድ ልንፈልግ እንችላለን። ምናልባትም ደግሞ ኬርም ላናረግ እንችላለን። አንዳንድ ጊዜ ለምሳሌ ምንድነው ቃሉ የሚለው? ትዕግስት ይህንን ያድርግ ይላል በህይወታችን አይደለ? ይህንን ያድርግ። ግን እንደዛ የሚሆነው እኛ ምን ስንል ነው? እኛ በዛ ውስጥ መጽናትን ስንችል ነው። በዛ ውስጥ እግዚአብሔርን ስንታገስ ነው፣ ወይም ደግሞ ሁኔታው ውስጥ ስንጸና ነው። እኛ ግን ባንጸና ገብቷል። አቋራጭኛ ብንፈልግ ኢንጌጅ ከጉዳዩ ጋር ባናደርግ ምን አንሆንም? አንጠራም፣ ሙሉ አንሆንም፣ ፍጹም አንሆንም፣ ወደ ሙላት አንመጣም ነው። ስለዚህ ይህንን እንድናስተውል ያስፈልጋል። አክቹሊ ጉዳዮቹ ሲመጡ እንደውም we should be encouraged ለመጽናት በዛ ውስጥ we should be encouraged በዛ ውስጥ ራሳችን engage ለማድረግ ስል ወደ መከራ ሁሉ መሮጥን ሳይሆን ነው። በመከራ ውስጥ ግን ካለን እያለፍንበት ያለነው ነገር ካለ በዛ ውስጥ ጽናት should encourage us ኢንድ ጎሉ should encourage us በዛ ውስጥ እግዚአብሔርን ታግሶ ወደዛ ፍሬ ወደ መምጣት ማለት ነው። በምታፈገፍገው ነፍሴ ደስ አይላትም የሚል ሀሳብ አለ መጽሐፍ ቅዱስ ላይ። ስለ መጽናት ካወራን እዚሁ ያዕቆብ 1:12 ላይ ምን ይላል? በፈተና የሚጸና ሰው የተባረከ ነው። ለምንድን ነው? ምክንያቱም ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የህይወትን አክሊል ይቀበላልና። ስለዚህ በፈተናው ያልጸና ምንድን ነው የሚሆነው? በፈተና የሚጸና የተባረከ ነው የሚለው የህይወትን አክሊል at the end of the day ይቀበላል። ስላልጸኑት አልተጻፈልንም፣ ግን ለሚጸኑት የሚሰጣቸው ሽልማት አለ። አንድ ሰው ሜንሽን ላድርግልህ ከዘፍጥረት ምዕራፍ 22 ላይ አባታችን አብርሃም ያልኩት ምን ይላል? ቁጥር 1 ላይ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው። የትጋ በኋላ ካልክ ሄደ የምናየው ምዕራፍ 21ን ምክንያቱም አብርሃም የተሰጠው ፕሮሚስ አለ አይደለ? ልጅ እንሰጣለሁ ምናምን። ከዛ ልክ እንዳልከው ይወጣል ከዛ መስመር በሳራ ሀሳብ አመንጭነት። ከዛ ከአጋር ይወለዳል እስማኤል፣ ቤት ውስጥ ኬዎስ ይሆናል ምናምን። ከዛ እንደጀመር ከዛው ጨርሳለሁ። እግዚአብሔር ከሳራ ነው የሰማኸው፣ እሷ ምትልን አድርጋለሁ፣ ሳራ ምትባረር አለች። አጋር ከነ ልጆቹ ወጡ። ከዚህም በኋላ አለን ቁጥር 22 ከዚህም በኋላ ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለ። ከዛ ፈተናው ምንድን ነው ካልክ የምትወደው አይደለ? የምትወደውን አንድ ልጅህን ይስሐቅን ይዘ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ አንድ ተራራ ላይ በዚያ መስዋዕት አድርገ ሰዋው አለ። ቁጥር 3 ኢሚዲየትሊ አብርሃም ተነሳ አለ። በጣም የሚገርመኝ ሀሳብ ምን እንደሆነ ታውቃለህ? አብርሃም ለእግዚአብሔር ያለው አንደርስታንዲንግ እኛ ከምናስበው በላይ ነው። ኢንፋክት ሮሜ ምዕራፍ 4 ላይም 5 ላይም በደንብ ሜንሽን ያደርግልናል። አብርሃም እግዚአብሔርን ያመነበት እምነት ወይም እምነቱ ስትፈትነው ላይክ አንዳንድ ነገሮች ላይ ፌል ሊያደርግ ይችላል እንጂ እግዚአብሔርን ያመነበት ፐርስፔክቲቭ መቼም ፌል የማያደርግ። ለምንድን ነው ካልን ሮሜ ምዕራፍ 5 ላይ ሄደን 4 ላይ ይመስለኛል 4:16 ጀምሮ ታነበዋለህ? ላንበው? አንብበው። ስለዚህ 4:16 ጀምሮ እንደዚህ ይላል፣ ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት
በአምላክ ፊት የሁላችን አባት ነው። ሁለት ነገሮችን ያነሳል። አሁን ይሄ እንደ ስም ነው ላይክ አሁን ይሄኛው የአብርሃም ናሬሽን ሳይሆን ጸሐፊው አብርሃምን ኤክስፕሌን ሲያደርገው ምን አለ? ለሙታን ህይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ አይደለ? ይሄ የእግዚአብሔር ስም ነው። ለሙታን ህይወት የሚሰጥ የሌለ እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው አለ። አብርሃምስ ምንድን ነው የሚለውን ደግሞ እኔ ቁጥር 19 ላይ 100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራን ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከታል። እምነት ምንድን ነው? የማናየውን ነገር የሚያስረዳ ነው። ሶ ኢትስ አንደርስታንዲንግ። አብርሃም ራሱን አየ። የ100 ዓመት ሰውዬ ነው። ሳራን ከነ ማህፀኗ አያት። እንደ ሙት የሆነው ማለት አልሞተም እንጂ ሞቷል ነው። ልክ ጥላው አካሉ ሲመጣ እንደሆነ የሚመጣው አይደለ? የሆነ ነገር ጥላ የሚያጠላው አካሉ ሊመጣ ነው። ስለዚህ ምንም በሌለበት ቦታ ጥላ ካየክ አይ ቲንክ መሮጥን ያለበት። ጥላ ካየ ግን ይውልክ አካሉ የት ጋር እንዳለ። ስለዚህ ምን እያለ ነው? አልሞትንም እንጂ እየሞትን ነው። ወይም ደግሞ ያር ኦልሞስት ዜር የሳራ ማህፀን ሞቷል። ይሄን አለና የሙት መሆኑን በእምነቱ ሳይደክም ተመለከተ አለ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንደሚችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። አይገርም? ሪያሊቲውን እንዲና አታደርግ እያለን ያለ ነው። ይሄ ነው። ክርስቲያን መከራ ይመጣበታል፣ ቻሌንጆች ይመጡበታል፣ እምነቱን ቴስት የሚያደርጉ ነገሮች ይመጣሉ። ሲመጡ በጌታ በኢየሱስ የለም አትልም ነው የፈርስቲንግ። ፈተናውን አክኖሌጅ ታደርጋለህ። ፈተናው አለ። ነገር ግን ሪያሊቲው እንዳለ ሆኖ ለፈተናው ያለ አንደርስታንዲንግ ምንድን ነው አይደለ? ተረዳ አይደለ የሚለው ተመለክ አንደርስታንድ እምነትክ ምንድን ነው? እግዚአብሔር ይሄንን ነገር ሊፈጽም እንደሚችል አይደለ? አንደርስታንድ አድርጓል። ይሄ ገና ይታይ አብርሃም ሳይመጣ በፊት ነው። ማን ነው? ይስሐቅ ሳይመጣ በፊት ነው። ይሄኛው አንደርስታንዲንግ ዲቨሎፕ ያደርግና ቅድም ያነበብኩልህ ምዕራፍ 22 ላይ እግዚአብሔር መጥቶ ይስሐቅን ሰዋልኝ ሲለው ኢሚዲየትሊ ቁጥር 3 ላይ አብርሃም ሊሰዋ ተነሳ። ምንድን ያመንከው ብለን ደግሞ ቀጥለን ማንበብ እኮ ነው። ሌተር እሱን ኤክስፕሌን ሲያደርጉለት አዲስ ኪዳን ላይ ያመጡና ይስሐቅን ወስዶ ቢሰዋለት። እንግዲህ መሰዋት ከተባለ አብርሃምን መሰዋት አታስተምረውም። ማረድ አለው፣ መገንጠል አለው፣ በእሳት መጥበስ አለው፣ ማቃጠል አለው። ይህንን ፕሮሰስ ፈጽሞ ሲጨርስ፣ ልጁን ገሎት ሲጨርስ፣ መስዋዕት አድርጎ ለእግዚአብሔር ሰርቶ ሲጨርስ ቁጭ ብሎ ይጠብቃል። ምንድነው የምጠብቀው ስትለው እግዚአብሔር የሙታን ትንሣኤ አምላክ ነው። ያቃጠልኩትን ልጅ መልሶ ይሰጠኛል። ይህንን አንደርስታንድ አድርጓለሁ። ማይ ጋድ ይህን አንደርስታንድ ስላደረገ፣ አንደርስታንዲንጉ ግን የጀመረው የት ጋር ነው? ልጁ ሲመጣ አይደለም። ልጁ ሳይመጣ በፊት ሙት የሆነውን የሳራን ማፀና የራሱን ነገር አይቶ እግዚአብሔር ከኔና ከሷ ልጅን ይሰጠኛል። ለምን? የሰጠኝ ቃል ተስፋ እንዲፈጸም እግዚአብሔርን አምነዋለሁ ብሏል። ስለዚህ ዘሬ የሚባረከው በሱ ነው ተብሏል። የተሰጠው አንድ ልጅ ነው፣ ሌላ ልጅ የለውም። በቤት ያለው እንትና አይወርስም ተብሏል። ስለዚህ ይስሐቅን ወስደ ሰዋል ሌላም ነገር አድርጎ ቢሎ ልጁን ከማድረግ ወደኋላ አይደለም። ለምን? he does not care at the end of the day እግዚአብሔር በዚህ ልጅ ነው የሚያስቀጥለው። ስለዚህ ይቀጥላለሁ። ይሄኛው አንደርስታንዲንግ ዩ ሲ አብርሃም የተፈተነበት ፈተና እምነቱ ቻሌንጅ ሲደረግ ሰውየው በ90 ዓመቱ ተፈተነ፣ በ100 ዓመቱ ተፈተነ፣ ፈተናውን አለፈ፣ ልጅ ተሰጠው። አይበቃማ ፈተናው እዛ ጋር አይደለም። እስቲ ድጋሜ let's change more እሳቱን ጨመር እናድርገው። ምን የምትወደውን አንድ ልጅህን ሰዋልኝ። አይገርም? አብርሃም ከዚህ በኋላ በምን ትፈትነዋለህ? ስለዚህ እግዚአብሔር በቃ እንውሰደው አለ። ሲወስደው እናያለን ማለት ነው። ሲባረከው እናያለን። በጣም እግዚአብሔር አብርሃምን ስለፈተነው ፈተና ስናነሳ ወደ ሁለት ሀሳቦች እናልፋለን ብዬ አስባለሁ። የመጀመሪያው ነገር አንደኛ በፈተናችን ውስጥ እግዚአብሔር አለ ነው። እምነታችንን በሚፈትነን ነገር ውስጥ እግዚአብሔር እንዳለ ልንረዳ ያስፈልጋል ነው። ሁለተኛ ደግሞ እግዚአብሔር መውጫውን አዘጋጅቷል ነው። ሶስተኛ ደግሞ ሁሉም ሰው ከሚያልፍበት ፈተና ውጪ የተለየም ደግሞ አይደለም የሚሉትን ሀሳቦች የተለየ ፈተና ቆሮንቶስ ላይ ያለውን ሀሳብ ላነሳ ፈልጌ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ይህንን ሀሳብ እናገኛለን። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው።
ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫን ደግሞ ያደርግላችኋልና። ደጋግመን ስንናገር በፈተና ውስጥ ልንታገስ ያስፈልጋል ሲባል አንደኛ ከአቅማችን በላይ እንድንፈተን የማይፈቅድ እግዚአብሔር አለ። ሁለተኛ ደግሞ ይህ እግዚአብሔር እንታገስ ዘንድ ምን አዘጋጅቷል? መውጫን አዘጋጅቷል የሚልን ሐሳብ ነው። ስለዚህ በፈተና ውስጥ ስናልፍ እግዚአብሔር ከኛ ጋር እንዳለ ልናውቅ ልንረዳና ልናምን ያስፈልጋል። ሁለተኛ ደግሞ እግዚአብሔር has already provided የምንወጣበትን መውጫ ነው። ሁለቱን ካነሳውኝ በኋላ ትልቅ ማውራት መፈለገው ነገር አለ። አፍተር ኦል ማለት ነው ሮሜም ላይ ሄጄ ማነሳው ሐሳብ አንድ ሐሳብ ጭንቅላቴ ውስጥ ሲመጣ ተስፋ የምናደርገው ነገር በዚች ምድር ላይ የሚጨበጥ አይደለም የሚለውን ሐሳብ I think እኔ ይሄ ነው ልቤ ውስጥ ያለው። ተስፋ የምናደርገው ነገር እግዚአብሔር የሰጠን ተስፋ ከመከራው በኋላ ባሻገር የምናየው እዚችው ምድር ላይ ስላለ ነገር ከሆነ ከዓላማውም ጋር እየተላለፍን ነው። አክቹሊ እግዚአብሔር በዛ ውስጥ እንዴት ለምን ጉዳይ ሊያጠራን አክቹሊ የፈለገ እንደሆነ እየሳትን አልገባንም እና ከዛም አሁን አልገባንም ምናምን ስንል እኔና ማምዚ ጋር ፐርፌክት ሆነን አይደለም። በመከራ ውስጥ ስናልፍ ይህ lack of understanding ሰው ጋር ይመጣል እና ይባስ ፔንፉል ይሆንብናል አክቹሊ መከራው ማለት ነው። ነገር ግን ሰው ብዙ ጊዜ I mentioned this earlier ሌላ ጊዜም ስንጫወት ነገር ሁሉ ለበጎ ነው ማለት እንወዳለን። እግዚአብሔር ለሚወዱት እንዳሳው ለጠሩት ነገር ሁሉ ለበጎ ነው። እኛ ነገሩ ለበጎ እንዲደረግ እናውቃለን ይላል። ለበጎ የሚለው ሐሳብ ከእግዚአብሔር አንፃር ነው። ከእግዚአብሔር አንፃር ልንረዳው ያስፈልጋል። ይህ ለበጎ የሚባለው ሐሳብ ከዚች ምድር ላይ ስለምናረገው ስለምንወርሰው ስለምንይዘው ሀብት ስለምናገኘው ጤና ምናምን የሚያወራ ለበጎ አይደለም። አክቹሊ እዛ ክፍሉ ላይ የሚናገረው ምናልባት ሮሜ 8 ላይ ያለ ሐሳብ ነው። እሱን ሐሳብ ላንሰው ስለ ፍጥረት መቃተት ከላይ ጀምሮ ይናገራል። ስለ ተስፋው ሲናገር የተስፋ እንዴት ለፍጥረት ራሱ እንደሚሆን ስለ ተስፋ ይናገራል። መታገስ ስለሚገባን ተስፋ የሚደረገው የማይታይ ነገር ነው ተስፋ የሚደረገው የሚል ሐሳብ ይናገራቸዋል። እና የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። ሲጀመር ተስፋ ራሱ የሚደረገው ነገር የማናየው ነገር ነው። የምናየውንማ ምን ነው ተስፋ የምናደርገው ብሎ ይጠይቃል። እንዴት መንፈስ ድካማችን እንደሚያግዝ እየተናገረ ይወርድና ቁጥር 28 ላይ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞ የሚወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህ ደግሞ አከበራቸው ብሎ እግዚአብሔርን ሐሳብ ይነግረናል። ምንን ሐሳብ ልናገር ፈልጌ ነው ይህንን ያመጣሁትኝ? ነገር ሁሉ የሚለው ሐሳብ ነገር የሚለው ተስፋውን ስንጠባበቅ ይሄ የማይታየውን ተስፋ ስንጠባበቅ የምናልፍባቸው ድካሞች ናቸው። በመከራው ስለምናልፍ ማለት ነው። እነኚህ ነገሮች በሙሉ ግን ለበጎ እንደሚደረግ እናውቃለን ነው። ይህ ግን በጎ የሆነው ሐሳብ ምንድነው ሲባል እግዚአብሔር ልጁ በብዙ ወንድሞች መካከል እንዲሆን ዘንድ በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስኗል። እግዚአብሔር እኛ የልጁን መልክ እንድንመስል ያ ነገር በጎ ነው። እነኛን ደግሞ ጠርቷቸዋል፣ አጽድቋቸዋል፣ አክብሯቸዋል። so there is an ultimate glory እግዚአብሔር የሚሰጠን ኦር የሚያጋራን ኦር የምንከብርበት ማለት ነው። ይሄ ነገር በጎ ነው። በምንም ነገር ውስጥ እንለፍ right now ተስፋ የምናደርገው ያ በጎ የሆነውን ነገር ያ በጎ የሆነ ነገር ምንድነው? it's the ultimate glory ነው። ምድራዊ አይደለም፣ የሚታይ አይደለም። እዚህ ምድር ላይ ልንጨብጠው የምንፈልገው actually in fact አይደለም። ስለዚህ በመከራ ውስጥ ስናልፍ በእንደዚህ አይነት ነገር ውስጥ ስናልፍ እግዚአብሔር መውጫንም ሲያዘጋጅም ምንም ስንል አብርሃምም ጋር ስንመለስ አብርሃም it was never about
የሆነ ቦታ ወስዶ ኪንግደም ገንብቶ በህዝብ ሆኖ ሰፍቶ እንደዚህ ይስሐቅንም ወልዶ አይደለም አልነበረም። ምክንያቱም ዕብራውያን 10:11 ዕብራውያን ምዕራፍ 10 እና ምዕራፍ 11 ሲናገር ምን ይላል? ምዕራፍ 10 ላይ ስለራሳቸው ያወራል። የሚደርስባችሁ መከራ ምናምን እየተሰደዳችሁ እንደሆነ ምናምን እናውቃለን ምናምን ካለ በኋላ ምዕራፍ 11 ቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረዳ የሚያስረግጥ የማናየውን ነገር የሚያስረዳ ነው አለ እና ኤክስፕሌን አደረገ። ለሽማግሌዎች የተመሰከረላቸው እንደዚህ ነው አለ። ለምሳሌ ብሎ ሜንሽን ሲያደርግ ምን አለ? ሳራን ሙት የሆነው ማንነቷ ማጸኗን አይታ ያንን አለች። አብርሃም አቤል ከቃየል የሚበልጥ መስዋዕትን በእምነት አቀረበ። አብርሃምም ቅድም ሜንሽን ያደረጉ ቁጥር 8 ላይ አብርሃምም የተባለውን ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ እንኳን ሳያውቅ እሺ ብሎ ወጣ። ከዛስ ለእንግዶች እንደሚሆን በተስፋው ቃል በተሰጠው ሀገር በድንኳን ኖረ። አኗኗሩ ባለጠጋም ቢሆን በድንኳን ኖረ። በመጻተኞች በእምነት ተቀመጠ አለና ቁጥር 13 ላይ እንደዚህ አለ፣ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውንም የተስፋ ቃል አላገኙምና። እንዴ አብርሃም የተስፋ ቃል ተሰጥቶት የነበረው ይስሐቅ አይደለም እንዴ? ወይል ነው ነገርየው። ገብቷል አይደለ? አላገኙም። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። አብርሃም ይስሐቅ አይደለም የተስፋው ቃሉ። አብርሃም ከነዓን አይደለም። አብርሃም ምድርና ምናምን ላይ ፊዚካል የሆነው ነገር አይደለም ሜንሽን ስላደረገው። እኛም ተስፋችን የምንለው ምድራዊ አይደለም። እሱን ደግሞ ምድራዊውን ነገር ለማግኘት ቅዱሳን የምስራች እምነት አያስፈልግም፣ መስራት ነው የሚያስፈልገው። ምድራዊ ነገር ለማግኘት ውሃ ለመጠጣት ብርጭቆ እና ውሃ እኮ ነው ቧንቧ ነው የሚያስፈልግ። በቃ አምናለሁ እዚህ ውስጥ ውሃ ይሞላል አይደለም። እምነት የሚያስፈልገው ለማታየው ነገር ለማትረዳው ነገር ነው። እሱ ነው። አብርሃምም ከሩቅ ሆነው ያዩት የተሳለሙት ምንድን ነው ካልክ አሁን ሜንሽን ያደረገው ነው ልጁ ኢየሱስ ክርስቶስ በወንድሞች መካከል በኩር ይሆን ዘንድ እኛም የልጁን መልክ እየመሰለን እንድንኖር እሱን ነው። ኢየሱስ ክርስቶስን ከርቀት አይተውት ሳያገኙት ሳይደርሱበት አይደል? አብርሃምን ቀን ላይ ተመኘ እኮ አለ ፊዚካሊ ቢኖር ብሎ ያ ነው። እና አብርሃም ደካ አንደርስታንድ ስናደርገው እምነታቸው በጣም የተገረመው እግዚአብሔር ወይም ደግሞ በጣም ደስ ያለው ከሩቅ ሆነው ኢየሱስን አይተው ስለተሳለሙት ከልጁ ጋር ከበኩሩ ልጁ ጋር እንደሚኖሩ ከሩቅ አይተው። እኛም ዛሬ ተስፋችንን መጣል ያለብን በየትኛውም ቻሌንጅ ውስጥ ስንሄድ ባይዘው ምድራዊ ነገሮቹ ቻሌንጅ ሲያደርጉክ ለምድራዊ ነገር ከሆነ የታመንከው ነገር ያ ነገር ሲሳካልክ ወይም ቻሌንጁ ሲመጣልክ እምነትክ በቃ እዛ ጋር ሊቆም ነው እኮ ማለት ነው፣ አያድግም። ራይት? እኛ ግን የትኛውም ቻሌንጅ ሲመጣ ምንታገስበት ትዕግስት አለ። ለምን? ፕሮሚስ የተገባልን ተስፋን እንደምናገኘው እያሰብን ያ ቻሌንጅ ያ መከራ እኛን ትዕግስት ያስተምረናል፣ ወደ ፍጹምነት ወደ ሙሉነት ያደርሰናል። በማን? ቅድም እንዳልከው ነው መንፈስ ቅዱስ በድካማችን ይረዳናል፣ ያግዘናል። ከዛስ መውጫውንም መንገድ ደግሞ ራሱ ያዘጋጅልናል። ትምህርቱን ከተማርን በኋላ አለው ከሃይዌይ መገንጠያ ያለው ወጣ ምትልበታል። ስለዚህ እንደዛ አድርጎ እኛን ወደ ፍጹም at the end of the day መንግስተ ሰማያት በክብሩ ስንሄድ እግዚአብሔር ለመስጋናና ለወዳሴ የሚሆንን እምነት ከእያንዳንዳችን ይወጣል። በታላቅ ደስታ በታላቅ እልልታ ይገኛል ማለት ነው። እንደዚህ ሀሳባችንን እየጨረስን ነው። ምናልባት ግር ብሏችሁ ከሆነ እግዚአብሔር በዚህ ምድር ላይ ስላሉ ጉዳዮቻችን አያግዘንም፣ አይረዳንም ወይንም ልንታመነው አይገባም እያልን ከቶ አይደለም። እንደዛ ተረድታችሁ ከቶ እንዳይሆን እና ትልቁ ልናነሳላችሁ የፈለግነው ነገር እግዚአብሔርን ግን ተስፋ ያደረግነው አልቲሜት ሀሳብ ግን በዚች ምድር ላይ ስላለ ነገር አይደለም ነው። ምክንያቱም የዛሬ 2 ሳምንት በፊት ማንንም ከዚህ ቢሆን በስጋው አናውቀውም ብለናል። በክርስቶስ ነው እንትን የምንለው። እኛ አዲስ ፍጥረት ነን። እግዚአብሔር መንፈሱን በውስጣችን አድርጓል። መንፈሳችን አሁን ይኸው ነው። ከእግዚአብሔር ጋር እናወራለን፣ ከእግዚአብሔር ጋር ህብረት እናረጋለን። በላይ ያለው ነው ልናስብ የሚገባው። ህይወታችንን የምንኖርበት ከዚህ መንፈስ ተነስተን ነው። በዚች ምድር ላይ ስንመላለስ ህይወታችንን ልንመራው የሚያስፈልገው ከዚህኛው ከአዲሱ ህይወታችን ነው። ከአዲሱ ህይወታችን ተነስተን ደግሞ ስንኖር የምናየው በአይን የሚታየውን ለሰው አይደለም። የምንፈልገው በእጅ የሚዳሰሰውን አይደለም። የምንመኘው የሚጨበጠውን
የሆነ የምንወርሰውን በዚች ምድር ላይ ያለን ነገር አይደለም። እግዚአብሔር አልቲሜትሊ ለሚወዱት አይደለ የሰጠው ተስፋ አለ፣ የህይወት አክሊል አለ። እሱን ለመውረስ ነው የምናስበው ነው። በዚህ በምናልፍበት መከራ ውስጥ መጨረሻ ላይ ማስቀመጥ ፈልገው ሐሳብ በምናልፍበት መከራ ውስጥ የትኛውም የኛ የሆነን ድካም ደግሞ እግዚአብሔር ይጠቀምበታል። እግዚአብሔር አክቹሊ በድካማችን ውስጥ አልፎ ይገለጣል። እግዚአብሔር እኛ ድካማችን ነው ባልነው በቃ ወሰደው ባልነው አንሳልን ባልነው ነገር እግዚአብሔር ክብሩን ሊገለጥ ይፈልጋል፣ ማንነቱን ሊያሳይ ይፈልጋል። አሕዛቦች ማንነቱን እንዲያዩ ይፈልጋሉ። እና ህይወትን የምናይበትን መነጽር የተወሰነ ዛሬ ካወራነው ነገር ማጥራት ከቻልን እኛ የእግዚአብሔር ልጆች ነን። ማንንም ቢሆን በስጋው ጀጃ እናረግም፣ ራሳችንንም ቢሆን ከዛ ተነስተን ህይወታችን አናይም ስንል ከመንፈሳዊ ዓለም ተነስተን ነው ህይወትን የምናየው እያልን ነው። እና በዚች ምድር ላይ ያለ ነገር ኢምፖርታንት የሆኑ ለስጋችን ቴምፖራሪ የሆኑ ነገሮች አሉ። ነገር ግን አልቲሜትሊ አብረን የምንኖረው እግዚአብሔር ያስቀመጠልን ተስፋ አለ። ይህ ተስፋ ደግሞ ከምንም ነገር ይበልጣል ነው። ስለዚህ ዛሬ ለጥቂት በሆነች ነገር ውስጥ እናልፋለን። በዛ ውስጥ እግዚአብሔር ደግሞ ምኑን ያበዛልናል? ጸጋውን ያበዛልናል፣ መንገዱን ይሰጣናል። ስለዚህ እንጽና፣ እንታገስ ነው፣ እንበርታ፣ እንጠንክር። ኢንካሬጅ ልናረጋችሁ እንወዳለን። በዚህ ውስጥ እንወዳችኋለን። ተባረኩ።